የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሳይድ እዝ ዛሬ ባደረገው አውደ ውጊያ በጣም አስደሳች የሆኑና ታላላቅ ጀብዶችን ፈጽሟል። ትናንትና ከትናንት በስቲያ ሰሞኑን በነበረው ነባራዊ ሁኔታ የጥላት ኃይል በጥምር መምጣቱ ይታወቃል። ትናንት ጀንበር የገላገለው አውደ ውጊያ እንደነበር ይታወቃል። ዛሬ ግን ያን የተከበበውን ጥላት ለማስመለጥ ተጊዳ አያና 28 መኪና የተንቀሳቀሰ ሲሆን ያገዙ ኃይል ጭኖ ከቁስለኛ እና ከአስክሬን ላይ ያነሳውን መሳሪያ በመጫን ያን የታፈነ ኃይል ሙሉ በሙሉ ወደ አንገርጉተን ከተማ ለማስመለጥ በሚሞክር ሰዓት ልዩ ቦታዋ አንበሳ ተራራ የምትባል ደፈጣ በማድረግ የአንሻ ሳይድ እዝ ክፍለ ጦሮች በተናበበ ሶስቱ ክፍለ ጦሮች በተናበበ መልኩ አንጸባራቂ ድል ተቀዳጅተዋል። ጌጤ ግርማ በረቆ ክፍለ ጦር፣ አንገርጉተን ክፍለ ጦርና ታፈራ ለሙሳተነው ክፍለ ጦር ዛሬ አስደናቂ ድልን ተቀዳጅተዋል። 28 ተሽከርካሪ ይዞ በመጣ ሰዓት በደፈጣ በማስገባት ሰፊ የሆነ አውደ ውጊያ በማድረግ ሙሉ በሙሉ 28ቱን መደምሰስ ተችሏል። ከነዛም አራቱ ያመለጠ ሲሆን ሌላው 24ቱም የጥላት ኃይል ጭኖ የመጣው መኪና ሙሉ ወደ ፋኖ ገቢ ተደርጓል። የሚጠቅሙትን መኪኖችና ፓትሮሎችን ጨምሮ ለትራንስፖርትና አንዳንድ አገልግሎት የሚውሉትን በማውጣት ቀሪውን ደግሞ ሙሉ በሙሉ ከነጥላት መደምሰስ ተችሏል ማለት ነው። የጥላት ኃይል ከማህበረሰቡም እንዲሁ ከየአንዳንድ ቦታ የተወጣጡትን ንብረቶች ወደ አንገርጉተን ከተማና ወደ ለቀምት ከተማ በሚያሸሽበት ሰዓት ከየመኪናዎች ላይ የወረዱ 3 ኩንታል ሀብት ንብረት ወይም ብር በኩንታል ሙሉ ለማግኘት ተችሏል። እንዲሁም 75 ጥቁር ክላሽ ከነሙሉ ተተኳሾቻቸው እንዲሁም መጠነ ሰፊ የሆነ ተተኳሽ ጋር በመያዝ ተማርኳል ማለት ነው። ከነዛም መካከል አንድ ሙሉ ሬጂመንት ከ100 በላይ የተደመሰሱ ሲሆን አንድ የሻለቃ ምክትልን ጨምሮ በድምሩ ከነ ህይወታቸው 10 የተማረኩ ይገኛሉ ማለት ነው። ከነዛም መካከል 6 ሬዲዮ መገናኛ ገቢ ተደርጓል። እንዲሁም 3500 የዲሽቃ ተተኳሽም ገቢ ተደረገበት አጋጣሚ አለ። እንዲሁም 9800 የብሬን ተተኳሽ 14000 በላይ የሚሆን የክላሽ ተተኳሽም መርኮ ማድረግ ተችሏል ማለት ነው። በዛሬው ውጊያ ጠላትም ይዞት እየተሽከረከረ የመጣበትን ሙሉ በሙሉ ከአራቱ መኪና በስተቀር ያለውን መማረክ ሲችል ሁሉም በሙሉ ጥሎ በመሸሽ እግሬ አውጭኝ እያለ እስከ ምሸት እስተገላገለው ድረስ በየቦታው ምርኮኛውንም መሳሪያውንም እየለቀም እንገኛለን። ምሸትን የገላገለው ጠላት ምን ቢያመለጠው በቀጣዩ በክትትል እየተደረገበት ይገኛል። አውደ ውጊያውም ጀንበር የገላገለው ነው።